በሚሊዮን የሚቆጠሩ ሰዎች አሁንም በድግምትና በአስማት ሕይወታቸውን ይመራሉ ቢባል ታምናላችሁ? ሰላም የቤኪ ቲዩብ ቤተሰቦች፣ እስቲ ለአንድ ጊዜ የዓለማችንን ዘመናዊ ቴክኖሎጂ ስማርት ስልካችሁን ወይንም የሕክምና ዕቃዎቻችሁን ወደ ጎን ተውት። ዛሬ የምንገባው ወደ ሌላ ዓለም ነው። ጨለማ፣ ሚስጥራዊና እጅግ አስፈሪ ወደ ሆነው የሰው ልጅ የድብቅ እምነት ዓለም። በ21ኛው ክፍለ ዘመን ሰዎች ወደ ጨረቃ በሚመጥቁበት ዘመን በሚሊዮን የሚቆጠሩ ሰዎች አሁንም በድግምትና በአስማት ሕይወታቸውን ይመራሉ ቢባል ታምናላችሁ? መንግስታት ሳይቀሩ ለጠንቋዮች በጀት ይመድባሉ ቢባልስ? ዛሬ ከምዕራብ አፍሪካ የሞተ ሰው ገበያ እስከ ሮማንያ ዘመናዊ ጠንቋዮች፣ ከህንድ የሰው ሥጋ በል እምነቶች እስከ ሜክሲኮ የሞት ቅዱሳን ድረስ እንጓዛለን። ይህ ዝም ብሎ ተረት አይደለም። በካሜራ የተቀረጹ፣ በተመራማሪዎች የተረጋገጡ፣ ነገር ግን ለሰው ልጅ አእምሮ የሚከብዱ እውነታዎች ናቸው። እነዚህ ሰዎች እውነት መንፈስ ያዙ ይሁን ወይስ የአእምሮ ቅዠት ነው? አብራችሁን ቆዩ። ወደ ሚስጥሩ ዓለም እንግባ። ጉዟችን የሚጀምረው የጥቁር አስማት መገኛ ነው ተብሎ ከሚታመንበት ከራሳችን አህጉር ከምዕራብ አፍሪካ ነው። በተለይ በቤኒንና በቶጎ ቮዶ ዝም ብሎ ጥንቆላ ሳይሆን የመንግስት ዕውቅና ያለው ሃይማኖት ነው። ነገር ግን ነገሩ የሚከብደው ወደ ቶጎ ዋና ከተማ ሎሜ ስንሄድ ነው። እዚህ አኮዶሴዋ የተባለ ቦታ አለ። ይህ ቦታ ለደካማ ልብ ላላቸው ሰዎች አይመከርም። እዚህ ገበያ ውስጥ የሳቡት አየር እንኳ